ሰላም ውዶቼ፣ ዛሬ የምንሰራው መጅቡስ ነው። ላሳያችሁ ነው። እዚህ ጋር እቃዎችን አዘጋጅቻለሁ። እንኳን በሰላም መጣችሁ። ምክንያቱም እዚህ ጋር ማለት ነው የምታዘጋጁት የመጅቡስ ቅመማ ቅመም ማለት ነው። ልንገራችሁ፣ ብዙዎቻችሁ ታውቁታላችሁ፣ ግን የበለጠ ደግሞ እኔ ጋር የምጠቀመው ላሳያችሁ። እዚህ ጋር ካሞን አለ ወይም ፍልፍል አስዋድም አለው ሀበ ማለት ነው። እኔ ጀልጅላንም ይባላል። ይሄ ነጭ ነጩ ማለት ነው። 3 አይነት ናቸው እነዚህ። እዚህ ጋር ደግሞ ገርደድ የተደረገ ሌሞን አለኝ። ሎሚ ያብስሉታል እነሱ። ይሄ ደግሞ ፍልፍል አስወድ የተፈጨ ነው፣ ወይም ደግሞ በእኛ ቋንቋ ቆንዶ በርበሬ። እዚህ ጋር ጨዋለኝ። እዚህ ጋር እንዲሁም ገርደድ የተደረገ ወይም የተፈጨ እንበለው ፍልፍል ነው። ይሄ የሚያቃጥለው እኛ ሀገር ማለት ነው ምጥምጣ የምንለው። ይሄ ሙሸከል ቅመም ሙሸከል ይሉታል እነሱ ማለት ነው። በአረብኛ ባህራት ሙሸከል ይሉታል። እኛ ሀገር ግን ምን እንደሆነ አላውቅም። ኮመንት ላይ ጻፉልኝ የምታውቁት። እዚህ ጋር ደግሞ ኮርኩም ነው። ኮርኩም ማለት በእኛ እርድ ማለት ነው በአማርኛ። እዚህ ጋር ፓፕሪካ ማያቃጥለው ነው እኔ የተጠቀምኩት። የሚያቃጥልና ማያቃጥል አለ፣ 2 አይነት ነው ያለው ይሄ ማለት ነው። እዚች ጋር ትንሽዬ ሸበጥ አለችኝ የተፈጨች ማለት ነው የተዘጋጀ። እነዚህን ቅመም ነው የምጠቀመው። ሌላ ወረገል ጋር ምናምን መጠቀም ትችላላችሁ። ነጭ ሽንኩርት፣ ካሮት አዘጋጅቻለሁ። ነጭ ሽንኩርት፣ ዝንጅብል እዚህ ጋር እንዲሁም ደግሞ ካሮት ጎረድ አድርጌ በትላልቁ እንትን አድርጌዋለሁ አዘጋጅቻለሁ ማለት ነው። እዚህ ጋር ስንመጣ ደግሞ ያዘጋጀሁት እዚህ ጋር ምንድነው ናና እና ባቅዶነስ አዘጋጅቻለሁ። እዚህ ጋር ድንች አዘጋጅቻለሁ። እዚህ ጋር ደግሞ ዶሮ አዘጋጅቻለሁ። እዚህ ጋር 2 ማዕዶን፣ አንድ ከግማሽ ነው። 2ቱን አልጠቀምም፣ አንዱን ልጠቀም እችላለሁ። አንድ ዶሮ ነው የተዘጋጀው። ዛሬ ሰው የለም፣ ለራሳችን ነው የምሰራው። እዚህ ጋር ደግሞ ትንሽ ስለምሰራ ማለት ነው ሶሪ። ያው እሱን እንግዲህ በዛው መስጠር ነገርኳችሁ፣ ሰምታችኋል። እዚህ ጋር ወረገል ጋር የሚባለው ይሄ ነው። ወረገል ሳሎና እና ወረገል ጋር ይለያያል። ይሄ ወረገል ጋር ነው የሚባለው። እና 2 ማንኪ አዘጋጅቻለሁ። እንዲሁም ቲማቲም በትላልቁ ከትፍ ያለው፣ ሽንኩርትም እንደዚሁ በትላልቁ ሸረከተፍ ነው። ሶሪ እኔ እኮ አማርኛ በጣም እየጠፋብኝ ነው። ቅርታ። ከአረብኛውና ከአማርኛው እንዴት አያችሁት? የትኛው የበለጠ ያወራለሁ? አማርኛዬን እያበላሽው ነው። ቅርታ። ይሄን ሸከረተፍ ነው የሚባለው። አስተግፍሩላህ ላዚም። አልመሃም እዚህ ጋር በእንደዚህ አይነት መልኩ አዘጋጅቻለሁ። እናንተ የፈለጋችሁት አይነት ማዘጋጀት ትችላላችሁ። ከዛ እስኪ ወደ መስሪያው እንሄድ።
እዚህ ጋር ስንመጣ ደግሞ ያዘጋጀሁት እዚህ ጋር ምንድነው ናና እና በቅዱንስ አዘጋጅቻለሁ። እዚህ ጋር ድንች አዘጋጅቻለሁ። እዚህ ጋር ደግሞ ዶሮ አዘጋጅቻለሁ። እዚህ ጋር ሁለት ማዕዶን አንድ ከግማሽ ነው። ሁለቱን አልጠቀምም፣ አንዱን ልጠቀም እችላለሁ። አንድ ዶሮ ነው የተዘጋጀው። ዛሬ ሰው የለም፣ ለራሳችን ነው የምሰራው። እዚህ ጋር ደግሞ ትንሽ ስለምሰራ ማለት ነው። ሶሪ ያው እሱን እንግዲህ በዛው መስጠር ነገርኳችሁ፣ ሰምታችኋል። እዚህ ጋር ወረገል ጋር የሚባለው ይሄ ነው። ወረገል ሳሎና እና ወረገል ጋር ይለያያል። ይሄ ወረገል ጋር ነው የሚባለው። እና ሁለት ማንኪያ አዘጋጅቻለሁ። እንዲሁም ቲማቲም በትላልቁ ከትፍ ያለው ሽንኩርትም እንደዚሁ በትላልቁ ሸረከተፍ ነው። ሶሪ እኔ እኮ አማርኛ በጣም እየጠፋብኝ ነው። ቅርታ ከአረብኛውና ከአማርኛው እንዴት ታያችሁት? የትኛው የበለጠ ያወራለሁ? አማርኛዬን እያበላሽው ነው። ቅርታ ይሄን ሸከረተፍ ነው የሚባለው። አስተግፍሩላህ ላዚም አልመሃም። እዚህ ጋር በእንደዚህ አይነት መልኩ አዘጋጅቻለሁ። እናንተ በፈለጋችሁት አይነት ማዘጋጀት ትችላላችሁ። ከዛ እስኪ ወደ መስሪያው እንሄድ። ሰባይ ቤት መልሰን መጣን። አሁን እዛ መሰለኝ